የዓለማችን የሕክምና አባት ኤፖክራተስ ማለት እኮ እኔ አባ መድኃኒቱ ነኝ። ዘበኛ ከዛሬ ጀምሮ የመድኃኒት ቤቱ እንግዳ ተቀባይ ነህ፣ ዘበኛ። ይሄኛው ክፍል ዳሃውን ማህበረሰብ ይሆናል። ይሄኛው ክፍል ደግሞ ጥቂት ስግብግብ ሀብታሞች ነው። ሰው ልጠብቅልህ ነው። ውሻ ልጅ ተጫወተብኝ። ፈሮላ አቤት ስንቱን ሰው ፈወስኩት። አቤት እጅ፣ አቤት እውቀት፣ አቤት ጥበብ። አሁን ካልጠፋው ማረግ ፕሮፌሰር መድኃኒቱ ቢሉኝ ምን ነበር? እሱም ይቅር የክብር ዶክተር መድኃኒቱ ቢሉኝስ ምን አለ? እኔ እኮ የዘመናችን ዶክተር አክሊሉ ለማ ማለት ነው። የዓለማችን የሕክምና አባት ኤፖክራተስ ማለት እኮ እኔ አባ መድኃኒቱ ነኝ። እኔ እኮ የሕክምና አባቱን ኤፖክራተስን ምተካ አባ መድኃኒቱ ማለት ነው። አይ ጭንቅላት አያየው። ጤና ይስጡን አባ መድኃኒቱ። እናንተ ደግሞ እነማን ናችሁ? ጤና ይስጡኝ በል እንጂ ግን መድኃኒት አለዎት? የለም፣ መርዝ ልሰጥ ነው እዚህ የተቀመጠው። ለመሆኑ ምንድን ነው ያመመው? እኔም እኮ የጠረጠርኩት ለዚህ ነው። እርሶም እንደሌላው አብድሃል ሊሉኝ ነው አይደል? አይ የለም፣ በጤና ነው በአንድ ፊት ሁለት መልክ ይዘህ የመጣ። አዩ አሁን ጥሩ መጣ። መጠየቅ ወደ መልስ ይመራል፣ መልስ ወደ ክርክር ይመራል፣ ክርክር ደግሞ ወደ መፍትሄ ይመራል። እምቢ ካሉ ደግሞ ቡጢውንም ተከነንበታል። አንተ ጋር ምን አባቀሽ? በአንድ ቅጠል አድርጌ ቁጭ አላ። ምን አሉ? አይ እንደው ለመሆኑ ይህን ገጽታ ላይ የምፈልገው ብዬ ነው። በጣም ጥሩ። ይሄኛው ክፍል ዳሃውን ማህበረሰብ ይሆናል። ይሄኛው ክፍል ደግሞ ጥቂት ስግብግብ ሀብታሞች ይሆናል። እሺ በደንብ ላብራራለሁ። ይሄኛው ክፍል ሰፊውን ማህበረሰብ ዳሃውን ህዝብ የኑሮ ውድነት ጫናውን የስደት እውነቱን ስራ አጥነቱን የሚገልጽ ሲሆን
ይሄኛው ክፍል የሚኖርበት ማህበረሰብ የሚኖሩም አይመስሉ ጥቂት ስግብግብ ሀብታሞችን ይወክላል። በአጠቃላይ ሀገሬን ለመምሰል እየሞከርኩ ነው። በየዛሬው መከራ እንነጋገር እንዳልሆን እንዳንነጋገር ሀሳብህ ግራ ነው። እንዳንዳለን ቁጥኝ ፈር ምን አሉኝ? አሁን በቀጥታ ታኔ ምንድነው የምትፈልገው? ጥሩ ፖለቲከኛ ነኝ። ስልጣን የሚያስይዝ መድኃኒት ለስልጣን? አዎ። ህዝብህን ለማስተዳደር አይደል? አዎ እኮ 150 ሚሊዮን ህዝብ ልትመራ? አዎ በደንብ ተረድተው እኮ ሀገር የምታስተዳድርበት ስልጣን አለ የፈለግ? አዎ ይስጡኝና ልንገስ። አዝናለሁ። ተይዟል። አያገባኝም። ይስጡኝና ልንገስ አልኩ። ያንተ ስልጣን ካስያዝኩ በኋላ አንተ ሱፍና ከራባትን ግጥም አድርገህ አውሮፓና አሜሪካ ስትንጎረደድ እኔን እዚህቹ ቤት የኮርምት እንዳልሁ ልታስደፋኝ። ለምን ሲባል እሱ አንዴ ስልጣን ያስይዙኝ እንጂ የጤና ሚኒስተር አድርገ ነው የሚሸሙ። ወኝህን ፈልግ። እኛን ሀገር በቀሎችን ብትሰሙን ማመቺ ሁሉ ነገር ይመጣ ነበር። አሁን ስልጣን ከያዝክ በኋላ አንተ ሚስጥር ያውቃል ብለህ እኔን ልታስደፋ። አሁን ብደፋው አስማናለሁ። ቅጠል ስጀምር ሌላ ሶጣ። ስማ ስልጣን ተፈለግ ሂድና በጉልበት ተረክ። ገደልኩት። አሳበድኩ። ገደልኩት። አሳበድኩ። አንተ ሰው ገደልኩት። አሳበድኩ። ገደልኩት። አሳበድኩ። አንተ ሰው ገደልኩት። ገደልኩት። አሳበድኩ። አንሶላ? አዎ ያው ምርጥቡ አፈር ብላ። ኧረ አስብላ እኔ አልበላም። ጭራሽ ሰደብከኝ። ስድብ ነው እንዴ? በቃ አንተም አትብላ እኔም አልበላ። አንተ ምን አለብህ? አንተ እዚህ እያንቦዛረጥክ እኔ ማንም ወንበዴ አላሰራኝ ይበል አይደል? ወንበዴ ይኸው ከዛሬ ጀምሮ የመድኃኒት ቤቱ እንግዳ ተቀባይም ነህ፣ ዘበኛ ነው። ዘበኛ? ሰው ልጠብቅልህ ነው? ዳሩ ቢጨንቀኝ እንጂ ራስህን መጠበቅ ማትችል ሰው ጠብቅ ማለት ነው። ራስን ማጠበቅ እጠብቃለሁ እንጂ አሁን ለታ እንግሊዙ ጋር ተጣልተን ሳለ ራሴን ሊመታኝ ሳለ እኮ ቁርጭምጭም እንትን የሰጠው እዚያ ሰበረ። ስብር በል ስብር ያርግ። አሁን የሄድህ አጥጃ የመሰለ ኮርማ ልጅ እንዴት ይመታሃል? እሱን ይዘህ ጭፍልቅልቅ ማረጋግጦ ነው ማጨፈልቀው። እሱ ከጨፈለኩት ከማን ጋር ልጣላልህ ነው? እዚያ ላይ እኮ ደግሞ ወንድሜ ነው። የምን አባሆን እሱ እኮ ነው አሁን ለታ እያለቀሰ ምን ሆነ ነው አልኩት። እዚያ እናቴን አባቴ ማን ነው ብዬ ስጠይቃት ረፍ ከጎረቤት ጋር ታጣላኛለህ አለችኛል። በቃ እኔ ደግሞ በቃ በጣም አታልቅስ የኔ አባት ይሆናል አልኩት። አረበት ብላ ራስ ብላ እንልበላለን የሞል ደግሞ ነው ይሄ ሞት ውሻ ልጅ ተጫወተብኝ። ፈሮላ ለበጎ ነው መሰለኝ እጅሽ ላይ እየጣለኝ ልታስጭኝ ነው ሚስጥር ነገር
ናቆርስ አስደነገጥከኝ እኮ ተሎ ነገር ታሰኝ ባልሽ ተወዲያ ማሉ ተንደባልልሻል ጅናሽ ምን ሆነው በተበላለኝ አልበላም አልኩት ኋላ ለታ ሊመታኝ ሲል እኔ አለመጥጦሻል ኋላ ለታ እሱ ተንደባለለ ቂጤን በላ በትልበላ አይዳይ ሰው ጅን ወዶ ይቃጠላል ናንተ እሺ የት ነው ወደቀ ሳይኝ ወዲያም ተንደባልልሻል እዚያ ተነይራጭ ልጅ ተንደባልልሻል አየኔ ጉድ ማለቂያ የለው ብለህ እሷ ዘድጣልከው ይሄን የማንስ ታያሽ ሆነች ይሆናል እንኳን ጥለህላት ነው ማላስቀምጠ ይላል አንተ ልጅ